ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የአይስክሬም አሰራር ነው። ቀለል ባለ መንገድ እዚህ ጋር ዊፒንግ ክሬም ነው የተጠቀምኩት። ይሄ ዊፒንግ ክሬም ሱፐር ማርኬት ላይ ታገኙታላችሁ። ማንኛውም ሱፐር ማርኬት ይገኛል። እሱን ገዝታችሁ ከዛም በመምቻ ትመቱታላችሁ። በመምቻ ሲመታ የማሽኑ መምቻ ነው የሚያስፈልጋችሁ። እዚህ ጋር እንደምታዩት እዛ ትንሽ ስኳር አረጋለሁ። ሩብ የውሃ ብርጭቆ ሩብ ነው የተጠቀምኩት። ትንሽ ቫኒላ፣ ከዛም በመምቻ እንደዚህ እንመታዋለን። በደንብ እስኪወፍርልን ድረስ በጣም እንመታዋለን። ቢያንስ እዚህ ጋር ለ15 ደቂቃ ለ20 ደቂቃ ያህል እንመታዋለን። ከዛም የወላችሁ ትንሽ ፍሪጅ ከተን እናውጣውና ለ10 ደቂቃ ከዛ በኋላ ትንሽ ሲረጋልን ድጋሚ እንመታዋለን። ይወፍራል ማለት ነው። አያችሁ እዚህ ጋር ወፍሮልናል። ከዛም ኦሪዮ ብስኩት እንደዚህ ሳበር አድርገን ኦሪዮ ብስኩት 3-4 ፍሬ ኦሪዮ ብስኩት እናረግበታለን። ለጣዕሙ አሪፍ ነው፣ ያጣፍጠዋል ኦሪዮ ሲደረግበት። ከለሩንም ጥቁርና ነጭ ሲያደርገው አሪፍ ያደርገዋል። ከዛም አሁን በደንብ ወፍሮልናል ደርሷል ማለት ነው። ከዛም በቃ አድርገን ይሄንን አሁን ፍሪጅ ውስጥ ነው በረዶ ቤት ፍሪጅ ውስጥ ቢያንስ ለ1 ሰዓት ያህል በቃ ገልብጠን መጠቀም መብላት እንችላለን። እዚህ መጀመሪያ ግን አስተካክለን በቃ መክተት አለብን። ሁላችሁ እንደዚህ መስታወትም ፕላስቲክም መጠቀም ትችላላችሁ። እንገለብጠዋለን። እኔ አሁን እዚህ ጋር ማድረገው የተወሰነ በነጩ ካረኩ በኋላ ትንሽ አስቀርጬ ከዛ በካካዋ ሌላ ከለር ደግሞ በካካዋ ነው የምሰራው። እዚህ ጋር የቀረውን ትንሽ ካካዋ ያላችሁ አንድ ማንኪያ ካካዋ አደርግበታለሁ። ያው ለከለሩ ነው እዚህ ጋር እንዲያምር እንጂ ያው በነጩ ብቻ ማረግም ትችላላችሁ እናንተ። ከዛ ካካዋ ካደረግን በኋላ ሚክስ እናረጋዋለን። እንደዚህ መምቻ አያስፈልግም። እዚህ ጋር በማንኪያ መቀላቀል እንችላለን። በደንብ እስኪዋሃድልን ድረስ ነው እዚህ ጋር መንቀላቀለው። አያችሁት? ከለሩ የሚያምር ከለር እየመጣ ነው። እንደዚህ ሲሆንልን ይበቃዋል ማለት ነው። ትንሽ እንጨምራለን። ደመቅ እንዲልልን ከፈለግን ከለሩ ካካዋ መጨመር እንችላለን። ያው ካካዋ የቸኮሌት ፍሌቨርም ይሰጠዋል። ስንበላ አሪፍ ነው።
ከዛም እንደዚህ ከቀላቀልን በኋላ ከጎን ማድረግ እንችላለን። እቃው ላይ ነጩን ካረግንበት ጎን ላይ ከፈለጋችሁ ለብቻም ማድረግ በሌላ እቃ ይቻላል። ግን ከጎንም እንደዚህ ማድረግ ትችላላችሁ። ቀላቅላችሁ መብላት ትችላላችሁ። ከዛም ይሄንን አሁን ፍሪጅ ውስጥ ለአንድ ሰዓት ያህል እናስቀምጠዋለን። ከለሩ ያምራል፣ ነጭና ብራውን ነው ይሆነልን። ፍሪጅን ከተዋለን ለአንድ ሰዓት ያህል በደም ደረቅ እንዲልልን። ከዛም ሲወጣ ይወላችሁ ከፍሪጅ ይሄን ይመስላል። በጣም ነው የሚያምረው። አይስክሪም ሆኖልናል። ለማሳመር ከላይ እንደዚህ ብስኩትም ማድረግ እንችላለን። ይኸውላችሁ ብራውኑም ነጩም በጣም ነው የሚያምረው። እናም በጣም ነው የሚጣፍጠው። ሲበላም ሞክሩት። በቤታችን እንደዚህ በቀላል መንገድ አይስክሪም መስራት በቀላል መንገድ ሰርተን እንደዚህ ቤታችን ላይ ማቅረብ እንችላለን። እናም ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቴንክ ዩ ባይ